ጥሩ እንቅልፍ ለመተኛት የሚረዱ ቀላል መንገዶች። ሰላም ውድ ተመልካቾቼ፣ ዛሬ ስለ እንቅልፍ እንነጋገራለን። በቂና ምቾት ያለው እንቅልፍ ማግኘት ለጤናችን ምን ያህል አስፈላጊ እንደሆነ ሁላችንም እናውቃለን። ነገር ግን ብዙዎቻችን ጥሩ እንቅልፍ ለመተኛት እንቸገራለን። በዚህ ቪዲዮ ውስጥ እንቅልፍን ለማሻሻል የሚረዱ ተግባራዊ መንገዶችን እንመለከታለን። አብራችሁን ቆዩ። ይህ ኢንፎ መረጃ ቲዩብ ነው። እንቅልፍ ለምን ያስፈልገናል? እንቅልፍ ለአካላዊና ለአእምሮ ጤናችን በጣም አስፈላጊ ነው። በምንተኛበት ጊዜ ሰውነታችን ይጠገናል፣ አእምሮአችን መረጃን ያደራጃል እና ጉልበት እናገኛለን። በቂ እንቅልፍ ካላገኘን የሚከተሉት ችግሮች ሊያጋጥሙን ይችላሉ። ድካምና ጉልበት ማጣት፣ የማተኮር ችግር፣ የስሜት መለዋወጥ፣ የበሽታ የመከላከል አቅም መዳከም፣ ለአደጋ የመጋለጥ ዕድል መጨመር ሊያጋጥሙ ይችላሉ። ሁለተኛ፣ ጥሩ እንቅልፍ ለመተኛት የሚረዱ መንገዶች። ጥሩ እንቅልፍ ለመተኛት ልንከተላቸው የምንችላቸው ብዙ መንገዶች አሉ። ጥቂቶቹን እንሆ። የእንቅልፍ ሰዓት አወቃቀር። በየቀኑ ተመሳሳይ ሰዓት መተኛትና መነሳት ሰውነታችንን የእንቅልፍ ዑደት እንዲገነባ ይረዳዋል። ቅዳሜና እሁድም ቢሆን ይህንን አወቃቀር መጠበቅ አስፈላጊ ነው። ምቹ መኝታ ክፍል። መኝታ ክፍላችን ጸጥ ያለ፣ ቀዝቃዛና ጨለማ መሆን አለበት። ምቹ አልጋና ትራስ መጠቀም እንቅልፍን ያሻሽላል። ከመተኛታችን በፊት ስክሪን አለመጠቀም። ስልኮችን፣ ታብሌቶችንና ኮምፒውተሮችን ከመተኛታችን በፊት መጠቀም እንቅልፍን ሊያስተጓጉል ይችላል። ከእነዚህ መሳሪያዎች ቢያንስ ከ1 ሰዓት በፊት መራቅ ይመከራል። ካፌንና አልኮል መገደብ። ካፌንና አልኮል እንቅልፍን ሊያስተጓጉሉ ይችላሉ። ከሰዓት በኋላና ምሽት ላይ እነዚህ መጠጦች ከመውሰድ መቆጠብ ጥሩ ነው። ዘና የሚያደርግ እንቅስቃሴ። ከመተኛታችን በፊት ዘና የሚያደርጉ እንቅስቃሴዎችን ማድረግ እንቅልፍን ያበረታታል። ለምሳሌ መጽሐፍ ማንበብ፣ ሙቅ ሻወር መውሰድ ወይም የሜዲቴሽን ልምምድ ማድረግ እንችላለን። ቀን ላይ የአካል ብቃት እንቅስቃሴ ማድረግ። በቀን ውስጥ የአካል ብቃት እንቅስቃሴ ማድረግ እንቅልፍን ሊያሻሽል ይችላል። ነገር ግን ከመተኛታችን በፊት ከባድ የአካል ብቃት እንቅስቃሴዎችን ማድረግ እንቅልፍን ሊያስተጓጉል ይችላል። የምግብ ሰዓት። ከመተኛታችን በፊት ከባድ ምግብ አለመመገብ ይመረጣል። ረሃብ እንቅልፍን ሊያስተጓጉል ስለሚችል ትንሽና ጤናማ ምግብ መመገብ እንችላለን። ውሃ በልክ መጠጣት። ከመተኛታችን በፊት ብዙ ውሃ ለመጠጣት ጥሩ ነው። ይህ በሌሊት ተነስተን ወደ መጸዳጃ ቤት እንዳንሄድ ይረዳናል። ሶስተኛ፣ ነፃ ሐኪም ማማከር አለብን። የእንቅልፍ ችግር ከቀጠለና የዕለት ተዕለት ሕይወታችንን የሚጎዳ ከሆነ ሐኪም ማማከር አስፈላጊ ነው። የእንቅልፍ መዛባት ምልክቶች ካሉ ለምርመራና ለሕክምና ወደ ሐኪም መሄድ ያስፈልጋል። ጥሩ እንቅልፍ ማግኘት ለጤናችን ወሳኝ ነው። ዛሬ የተነጋገርናቸውን መንገዶች በመከተል የእንቅልፍ ጥራታችንን ማሻሻልና ጤናማ ሕይወት መኖር እንችላለን። ስለተመለከታችሁኝ አመሰግናለሁ። ይህ ቪዲዮ ጠቃሚ እንደነበር ተስፋ አደርጋለሁ። ለወደፊት ቪዲዮቼ ቻናሌን ሰብስክራይብ ማድረግ አይረሳ።